በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 8 በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋር ብዙዎች ሰዎች በሰማዕትነት አረፉ። ይህም ቅዱስ ከእስክንድርያ አገር አማኒ ክርስቲያን ነው። ከሃዲ ንጉሥ ዳኪዎስ በነገሰ ጊዜ የጣዖትን አምልኮ አቁሞ የክርስቲያን ወገኖች አሰቃያቸው። ትእዛዙም ወደ እስክንድርያ አገር ደርሶ ሰዎቿን ሁሉንም አሰቃያቸው። የብዙዎች ምዕመናንም ደማቸውን አፈሰሰ። ያን ጊዜ ክርስቲያን እንደሆነ ቅዱስ መጥራን በመኮንኑ ዘንድ ወነጀሉት። መኮንኑም ወደ እርሱ አስቀርበው እርሱም ብቻውን እውነተኛ አምላክ እንደሆነ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአማልክት ስገድ፣ እኔም ብዙ ገንዘብን እሰጥሃለሁ፣ ታላቅ ክብርንም አከብርሃለሁ አለው። እርሱም ቃል ኪዳኑን አልተቀበለም። ኪዳንህና ገንዘብህ ከአንተ ጋር ወደ ጥፋት ይሄድ አለው እንጂ። መኮንኑም በእርሱ ላይ ተቆጥቶ እኔ በጽኑ ስቃይ እቀጣሃለሁ አለው። ቅዱስ መጥራም ፈርቶ ከበጎ ምክሩ አልተመለሰም። እንዲህም አለው እንጂ እኔ ሰማይና ምድርን ለፈጠረ ለሕያው እግዚአብሔር እሰግዳለሁ። ለረከሱ ጣዖታት ከድንጋይና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማይናገሩ፣ ለማያሸቱ፣ ለማይንቀሳቀሱ እንሰግድ ዘንድ እንዴት ይገባል አለው። መኮንኑም በሰማ ጊዜ አፈረ። ጽኑ ግርፋትንም እንዲገርፉ ታዘዘ። ከዚህ በኋላ በክንዱ ሰቀሉት። በደረቀች ሽመልም ጎኖቹን ሰነጠቁ፣ ቀደዱትም። ክብር ይግባውና ጌታ ኢየሱስም አዳነው፣ ያለ ጥፋትም በጤንነት አስነሳው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከከተማውም አውጥተው የከበረች ራሱን ቆረጡ። ሌሎች ብዙዎች ሰማዕታትን ከእርሱ ጋር ራሶቻቸውን ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ ቅዱስ ባኮስ እና ቅድስት ብላጊያ በሰማዕትነት አረፉ። ዳግመኛም የአባ ሆር መታሰቢያው ነው። ሰማዕታት የሆኑ የልጆቿና የሶስና ጸምህሙ በሚባል አገር መታሰቢያቸው ነው። የባህታዊ አባ አጋቶንም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር በጸሎታቸው ጌታችን ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልሁ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።